ህወሓት ታንኮቹን አንቀሳቀሰም። ህወሓት በተንቤን አካባቢ ደብቋቸው የነበሩ በርካታ ታንኮችን ከሰሞኑ ወደ ምዕራብ ወልቃይት አቅጣጫ ማንቀሳቀሱን ኮንፍሊክት ዞን ዘግቧል። አቶ ጌታቸው ረዳና አምባሳደር ሬድዋን ሁሴን ከሰሞኑ አልጀዚራ ላይ ባስነበቡት አንድ ሰፋ ያለ ጽሑፋቸው ህወሓት በቀናት ውስጥ በፌዴራሉ መንግስት ላይ ጥቃት ለመክፈት እየተዘጋጀ ነው ብለዋል። ይህ የአሁኑ የህወሓት የታንክ እንቅስቃሴ ከዚህ ጋር ይገናኝ አይገናኝ በግልጽ የታወቀ ነገር የለም። በዘገባውም ላይ አልተመላከተም። ህወሓት ከባድ መሳሪያዎቹ የድሮን ጥቃት ሰለባ ይሆናሉ በሚል የሚያንቀሳቅሳቸው ናቸው። በህወሓት በኩል የትግራይ ሉዓላዊነት እናስከብራለን፣ በጉልበት የተወሰደውን ግዛት እናስመልሳለን፣ የተፈናቀሉ ዜጎቻችንም ከተቻለ በሰላም ካልሆነም በጉልበት እናስመልሳለን የሚሉ መፈክሮች ተደጋግመው ይሰማሉ። ይህም በቀጥታ ወልቃይትና አካባቢውን የሚመለከት ነው። የኮንፍሊክት ዞን በዚሁ አጠር ባለው መረጃው በትግራይ ወጣቶችን አስገድዶ ወደ ወታደራዊ ማሰልጠኛ የማስገባቱ እንቅስቃሴ አሁንም መቀጠሉን ያመላከተ ሲሆን በኩያ አካባቢ ታጣቂዎች ወጣቶችን አፍነው ለመውሰድ ያደረጉት ሙከራ ከፍተኛ ማህበራዊ መቋቋም ስላጋጠመው ያልተሳካ ነው ተብሏል። ህወሓት ከዚሁ ጋር በተያያዘ ከሀገር ውስጥ ታጣቂዎችና ከኤርትራ መንግስት ጋር ጥምረት ፈጥሯል በሚል በተደጋጋሚ በፌዴራሉ መንግስት ወቀሳ ይቀርብበታል። ህወሓት በትጥቅ መፍታቱ ሂደት መሬት ውስጥ ቆፍሮ የቀበራቸው ከባባድ መሳሪያዎች እንደነበሩ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በአንድ ወቅት ተናግረዋል። ህወሓት በልዩ ልዩ አጋጣሚዎች የደበቃቸውን ከባባድ የጦር መሳሪያዎች ከድሮን ጥቃት በመሸሸግ በድብቅ ለማንቀሳቀስ ሲሞክር መቆየቱን የቀደሙት ዘገባዎች ያመላክታሉ። ቀጣዩ ጦርነት በሶስት ግንባሮች ይካሄዳል። ግብጽ የጽምዶ ዋና ዘዋሪ ናት። ገብሩ አስራት ስለ ጽምዶና ቀጣዩ ጦርነት የቀድሞው የህወሓት ከፍተኛ አመራርና የአረና ትግራይ ለዲሞክራሲና ሉዓላዊነት ፓርቲ መስራች አቶ ገብሩ አስራት በትግራይ ወቅታዊ ሁናቴ ዙሪያ ከሪፖርተር ጋዜጣ ጋር ቆይታ አድርገዋል። ሉዓላዊነትና ዲሞክራሲ በኢትዮጵያ የተሰኘ መጽሐፍ ያሳተሙት አቶ ገብሩ አሁን ከፖለቲካና ከፓርቲ ስራ ርቀው የሚገኙ ቢሆኑም ከቅርብ ጊዜያት ወዲህ ግን የፖለቲካ ትንታኔዎችን ይሰጣሉ። ከሪፖርተር ጋዜጠኛ ዮናስ አማረ ጋር ከሰሞኑ ቆይታ ያደረጉት አቶ ገብሩ በትግራይ አሁናዊ ሁናቴና ተያያዥ ጉዳዮች ዙሪያ ሀሳብ አጋርተዋል። ስለ ሰሞኑ የድሮን ጥቃት ተጠይቀው ህወሓት መደበኛ እንቅስቃሴ ላይ በነበሩ ወታደሮች ጥቃት እንደተከፈተ አድርጎ መናገሩን ገልጸው እርሳቸው በደረሳቸው መረጃ መሰረት ግን የጥቃቱ ኢላማ የህወሓት አርሚ 13 የሚሰኘው ጦር እንደሆነና በ10 የጭነት መኪኖች ሙሉ የጦር መሳሪያ ይዘው ወደ ሱዳን ለማቋረጥ በመንቀሳቀስ ላይ ሳሉ ነው የተመቱት ብለዋል። መንግስት ቀድሞ መረጃው ሳይደርሰው እንዳልቀረና በወቅቱ እርምጃ እንደወሰደም አያይዘው ገልጸዋል። የደረሰው ጉዳት ቀላል አልነበረም ያሉት ፖለቲከኛው 10 መኪና ሙሉ ትጥቅ እንደነበርና በሽራሮ በሽረና በሌሎች ስፍራዎች አሁንም ቁስለኞች እየታከሙ መሆናቸውን ጠቁመዋል። ጥቃቱ የጦርነት ጅማሩን ያመላከተ እንደሆነ የተጠየቁት አቶ ገብሩ በእርሳቸው እምነት ጦርነቱ መጀመሩን ገልጸዋል። ህወሓት የራሱን ደፋክቶ አስተዳደር ሲመልስ ከፌዴራሉ ጋር ግንኙነት እንደሌለው ሲናገር የፕሪቶሪያው ስምምነት መጣሱን ሲያውጅ ጦርነት መጀመሩን እየነገረን ነው ብለዋል። ህወሓት ከኤርትራና ከሱዳን ጋር የጀመረው ግንኙነት ቀጥተኛ ያልሆነ ጦርነት ማወጅ እንደሆነ ገልጸው ጦርነቱ ሌተናል ጄኔራል ታደሰ ወረደ ስልጣን ላይ ያሉ የነበረ ጅማሮ ነው ብለዋል። ህወሓት በሱዳን ጦር እንዳለው ቢክድም ሁላችንም ቀድመን የምናውቀው ነገር አለ ያሉት አቶ ገብሩ አርሚ 7 የተሰኘው ጦር ከጄኔራል አብደልፋታህ አልቡርሃን ጋር ሆኖ እየተዋጋ መሆኑን ሚስጥር አይደለም ብለዋል። አሁን የተፈጠረው አዲስ ነገር በትግራይ ያለው ኃይል በይፋ ከሱዳን ጋር መሰለፉን ማወጁ ነው ብለዋል። ሆኖም በሱዳን የእርስ በርስ ጦርነት አንዱን ወገን ለይቶ ወገንተኝነት ማሳየት ለወደፊቱ በትግራይ ላይ ከባድ ችግር የሚያመጣ ነው ብለዋል። ቀጣዩ ጦርነት ቀጠና ይሆናል ያሉት አቶ ገብሩ ሱዳንና ኤርትራ በጋራ ጦር ሲያሰማሩ፣ ግብጽ ደግሞ በአየር ጥቃት በድሮን ስልጠናና በመሰል ተግባራት በጦርነቱ ትሳተፋለች ብለዋል። በጦርነቱ ህይወታቸውን ላጡ ወገኖች እንደሚያዝኑ የገለጹት ፖለቲከኛው ህወሓት ይህንን ጦርነት አገዛዙን ለማርዘምና ወጣቱን ለመማገድ እየተጠቀመበት ነው ብለዋል። የጦርነቱ ቀጣይ መስመሮች የት ሊሆኑ እንደሚችሉ ሲጠየቁም ህወሓት ከሻዕቢያ ከፋኖና ከሌሎች የኢትዮጵያ ታጣቂዎች ጋር በመሆን ወደ አዲስ አበባ ማምራት እንደሚፈልግና ለዚህም ደግሞ ቀጣይ ጦርነት መስመሮች በቆቦና በሰቆጣ በኩል እንደሚሆኑ ተናግረዋል። የህወሓት የጦር አሰላለፍ ይህንን መስመር ታሳቢ ያደረገ እንደሆነ የሚናገሩት አቶ ገብሩ በቆቦ በራያ በሰቆጣና በመቀለ መስመሮች አብዛኛው ኃይሉን አስፍረዋል ብለዋል። ሁለተኛውና አዲሱ ስትራቴጂ ሲሉ የጠሩት ደግሞ ከመተማ እስከ ደማዚን ያለው የኢትዮጵያ ድንበር በኩል ህወሓት ከሱዳን ጋር ግንባር የሚፈጥርበት ነው። የሱዳን ጦርም ይህንን አካባቢ በቅርቡ ዋና የጦር ቀጠናው ማድረጉን አስታውሰዋል። ጦርነቱ ከተነሳ እንደ ቀድሞ በጥቂት ግንባሮች ብቻ አይወሰንም ሲሉ ግምታቸውን ያሰፈሩት አቶ ገብሩ ከቆቦ ከመቀለና ከሱዳን መስመር በተጨማሪ በሽረ ብዛት ያለው ኃይል እየሰፈረ ነው ብለዋል። በኢትዮጵያ መንግስት በኩል በሁለቱ መስመሮች ማለትም በቆቦ በሰቆጣና በአፋር መስመሮች ኃይል መስፈሩን እንዲሁም በጸለምትና በሁመራ ብዙ ኃይል መከማቸቱን አክል አድርገዋል። በቃለ መጠይቁ ወደ ሱዳን ሊሻገር የነበረውና የተመታው ጦር ከጥቃቱ መልስ በኤርትራ በኩል ወደ ሱዳን መግባቱ የተነሳ ሲሆን
ይህም በደርግ ጊዜ የነበረውን የህወሓት ስትራቴጂ ያስታወሰው ሆኗል። አቶ ገብሩ በደርግ ጊዜ እና በአሁን መካከል ያለው ልዩነት ሲያነሱ ያኔ ሱዳን የደርግ ጠላቶችን በእጅ አዙር በትጥቅ ነበር የምትረዳው። ደርግም የሱዳን አማጽያንን ያስታጥቅ ነበር። አሁን ግን ሱዳን በቀጥታ ነው ወደ ጦርነቱ የምትገባው ብለዋል። ጽምዶ የሚሰኘው ስብስብ የህወሓትና የኤርትራ ብቻ ሳይሆን የሱዳንም ቀጥታ እጇን ያስገባችበት ነው ብለዋል። በሱዳን በኩል የሱዳን ትልቁ ግድብ ያለበት እንዲሁም የህዳሴው ግድብ በቅርብ ርቀት በሚገኝበት የብሉ ናይል ግዛት የጦርነቱ ማዕከል እንደሚሆን የተነበዩት አቶ ገብሩ ይህንን ቀጠና መቆጣጠር ለሌላኛው የጥምረቱ አካል ለግብጽ እንደ ትልቅ ድል የሚቆጠር ነው ብለዋል። ህወሓት ሁለት ዓላማ አለው የሚሉት አቶ ገብሩ አንደኛው ወደ ቀደመው ስልጣኑ መመለስ ሲሆን ሁለተኛው ደግሞ ከተጠያቂነት መዳን ነው ብለዋል። እስካሁን ላለው ውድመትም ሆነ ቀጥሎ ለሚመጣው አስከፊ ቀውስ በታሪክ ኃላፊነት ላለመውሰድ ህወሓት ያገኘውን ኃይልና የውጭ አካል በሙሉ ወደዚህ ጦርነት ለመሳብ ጥምረት እየፈጠረ ነው ብለዋል። ትግራይ በታሪክ የውጭ ወራሪዎችንና ኃይላትን የምትከላከል የምትመክት ነበረች ያሉት ፖለቲከኛው አሁን ግን በህወሓት ያ ታሪክ ተገልብጧል ሲሉ ነው የወቀሱት። ግብጽ የሁሉም የጽምዶ አስተባባሪ ዋና የጀርባ ኃይል ናት ያሉት አቶ ገብሩ የግብጽ የሱዳንና የኤርትራ ህዝቦች ይህንን ጦርነት ይደግፋሉ ብለው እንደማያምኑ ገልጸዋል። ጦርነቱ ከተጀመረ ቀጠናዊ እንደሚሆን የሚናገሩት ፖለቲከኛው ህወሓት ብቻውን የሚከውነው ጦርነት አይሆንም፣ ህወሓት ከሌሎች የውጭ ኃይላት ጋር ካልተለጠፈ በስተቀር በራሱ በውስጡ ጥንካሬ አቅምና የህዝብ ተቀባይነት የለውም ብለዋል። በትግራይ የአስተዳደር ክፍተት መፈጠሩን የሚናገሩት ፖለቲከኛው በኢኮኖሚ በፖለቲካና በማህበራዊ መዋቅሮች የተፈጠረው ክፍተት በህወሓት ውስጥ ያሉ ጽንፈኞች እንዲፈነጩበት ማስቻሉን ጠቅሰዋል። የፌዴራሉ መንግስት ይህንን ክልል ለማረጋጋትና ዘላቂ ሰላም ለማምጣት ክልሉን መቅረብ ባለመቻሉ ጉዳዩ ከሽፎበታል ሲሉ የፌዴራሉ መንግስት ተጠያቂ አድርገዋል። የፌዴራሉ መንግስት በትግራይ በኩል ያሉ እንደ ተፈናቃዮች መመለስ ያሉ ዋና ዋና ጉዳዮችን አስቀድሞ መፍታት ቢችል ኖሮ ህወሓት ይህ ሁሉ በር አይከፈትለትም ነበር ሲሉም አስተያየታቸውን ደምድመዋል። የኢትዮጵያ ጉዳይ ዳግም ለአሜሪካ ቀረበም። በግብጽ የውጭ ጉዳይ ሚኒስትር በደር አብደላቲና በአሜሪካ የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቦሎስ ጋር የተደረገ ምክክር ከሰሞኑ መካሄዱን አረብ ኒውስ ዘግቧል። የተደረገው ውይይት በስልክ የነበረ መሆኑን ያከለው ዘገባው ከሱዳን እስከ ኢትዮጵያና ሊቢያ ባሉ ጉዳዮች የተለያዩ ጭብጦች ተነስተውበት ነበር ብሏል። በሱዳን ጉዳይ የራሴ ብሔራዊ ጥቅም አለኝ የምትለው ግብጽ ከሁለቱ ተፋላሚ አካላት የሱዳን ጄኔራሎች አብዱል ፋታህ አልቡርሃን ደጋፊ ናት። አብዱል ፋታህ አልቡርሃን ተፋላሚ የሆኑት መሐመድ ሐምዳን ዳጋሎ በዚያው በሱዳን ካርቱም ካለው መንግስት ውጭ ሌላ አዲስ ትይዩ መንግስትን የመሰረቱ ሲሆን እንደ አረብ ኒውስ ዘገባ ከሆነ ግብጽ ይህንን የትይዩ ሌላ የሱዳን መንግስት አልቀበለውም፣ የሱዳንን አንድነት አደጋ ላይ የሚጥል ነው በማለት ተቃውሞ አሰምታለች። የውጭ ጉዳይ ሚኒስትሩ በኢትዮጵያ ጉዳይም ከህዳሴው ግድብ ጋር የተያዘ አስተያየት ሰጥተዋል። ግብጽ በተለመደው አኳኋን ከታችኞቹ የተፋሰሱ ሀገራት ጋር አንድ አይነት ስምምነት ላይ ሳይደረስ ግድቡን በተናጠል ውሃ መምላትን በተመለከተ ግብጽ አጥብቃ ትቃወማለች ሲሉ መናገራቸውን የወሬ ምንጩ ዘግቧል። በተፋሰሱ ውስጥ 10 ሀገራት ቢኖሩም በአባይ ጉዳይ ግብጽ ሱዳን ወሳኝ አጋሪ ናት ትላለች። ዋናው የውሃ ምንጭ ኢትዮጵያ እያለች የእርሷን ድርሻ ዜሮ አድርገው በ1959 እንደ ፈረንጆቹ አቆጣጠር የአባይን ውሃ 100 በመቶ የተቀራመቱት ግብጽና ሱዳን ናቸው። በዚህ የሁለትዮሽ የውሃ ክፍፍል ላይ ግብጽ ለሱዳን 18.6 በመቶውን ድርሻ ለቃላታለች። ግብጽ ታሪካዊ መብቴ ነው ማንም ሊነካብኝ አይገባም የምትለው ይህንን የዋናውን የውሃ ምንጭ የሆነውን ኢትዮጵያን ድርሻ ዜሮ በማድረግ ለራሷና ለሱዳን ብቻ ውሃውን ያካፈለውን የተናጠል ስምምነት አጽንታለች። ኢትዮጵያ ባልተባበርሁበት ስምምነት ልገዛ አይገባኝም በማለት ውድቅ እንዳደረገችው ይታወቃል። ግብጽ የሱዳን አንድነት ተጠብቆ መቀጠሉ የብሔራዊ ጥቅሜና ደህንነቴ አንድ አካል ነው የሚል አቋም አላት። ከኢትዮጵያ 85 በመቶ የሚመነጨውን የአባይን ውሃ በከፍተኛ ድርሻ የምትጠቀመው ግብጽ ከኢትዮጵያ ጋር ድንበር አትጋራም። የድንበር መጋራት ያላት ከኢትዮጵያ ጎረቤት ሱዳን ጋር ነው። ከአባይ ጋር በተያዘ ሌላኛው ግብጽ በሱዳን በጥብቅ የምትፈልግበት ምክንያት ሱዳን ኢትዮጵያንም ግብጽን የምትዋሰን ሀገር በመሆኗ ነው። በግድብና በአጠቃላይ በአባይ ጉዳይ አሜሪካ በኢትዮጵያ ላይ ተጽዕኖ እንድታሳርፍ ትፈልጋለች። የቀደሙት ውትወታዎች በቀደመው የባይደን አስተዳደር ዘመን ጭምር በግልጽ የታየ ነው። የትራምፕን ዳግም ወደ ስልጣን መመለስ ተከትሎ ግብጽ በዚህ ጉዳይ የትራምፕ አስተዳደርን በደብዳቤም በስልክም ባለስልጣናትንም በመላክ አጥብቃ ጉዳዩን ይዘዋለች። ትራምፕ በተለያዩ መድረኮች ግብጽን እንደ ተበዳይ አድርገው ሲያቀርቡ የሚሰሙት አንድም በዚህ የዲፕሎማሲ ጫና ነው። ሁለቱን ሀገራት ዳግም ወደ ድርድር ጠረጴዛ ጠራለሁ ብለው ነበርም። ከስቴት ዲፓርትመንት ጋር ተደጋጋሚ የስልክ ንግግሮችንም አድርገዋል። ወደ 4 ኪሎም እንዲደወል አድርገዋል። በመሃል የኢራን ጦርነት መቀስቀሱ ግን የትራምፕን የትኩረት አቅጣጫ ቀይሮታል። አሁን ባለው ሁኔታ አሜሪካና ኢራን ወደ መጨረሻው ስምምነት እየተቃረቡ ሲሆን የአሁኑ የግብጽ የውጭ ጉዳይ ሚኒስትር በደር አብደላቲና በአሜሪካ የአረብና አፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቦሎስ ያደርጉት የስልክ ውይይት ከዚህ ጋር የተጣጣመ ሆኗል። ከአሜሪካ ጋር ስለሚደረገው ስምምነት ኢራን ውድቅ ያደረገችው መረጃ
ለበርካታ ቀናት እጅግ አስከፊ በሆነ ጦርነት ውስጥ የከረሙት አሜሪካና ኢራን የመጨረሻውን ስምምነት ለመፈራረም ጫፍ ደርሷል እየተባለ ባለበት በአሁኑ ሰዓት ከግራም ከቀኝም አነጋጋሪ ዘገባዎች እየወጡ ነው። በአሜሪካ የትራምፕ አስተዳደር በኩል ስምምነቱ እንዲፈረም ከፍተኛ ፍላጎት አለም። ኢራን ስምምነቱ ላይ የተቃረበች መሆኗን አረጋግጣለች። ከዋይት ሃውስ በኩል የሚወጡት መረጃዎች ሁለቱ ሀገራት በሰዓታት ልዩነት የመጀመሪያ ደረጃ ስምምነት እንደሚያደርጉ የሚያመላክት ነው። ፓኪስታን በአሜሪካና በኢራን መካከል በሚቀጥሉት 24 ሰዓታት ታሪካዊ የተባለለት የሰላም ስምምነት ይፈርማል ተብሎ እንደሚጠበቅ ተናግራለች። በሌላ አቅጣጫ ደግሞ በኢራን በኩል በሰዓታት ውስጥ ምናልባትም በነገው ዕለት የስምምነቱ ፊርማ ይከናወናል የሚለውን መረጃ ውድቅ አድርገዋለች። የኢራን የውጭ ጉዳይ ሚኒስቴርን ዋቢ አድርገው ሲኤንኤን ባወጣው ዘገባ በኢራን በኩል በሚቀጥሉት ጥቂት ቀናት ከሚለው ውጭ ቁርጥ ያለ ቀን አልተቀመጠም ብሏል። በስምምነት ፊርማው ላይ በሁለቱ ሀገራት መካከል ግልጽ የሆኑ አለመግባባቶች እየታዩ ነው። የሆርሙዝ ጉዳይ፣ የኢራን ኒውክሌር መርሃ ግብር፣ በኢራን ላይ የተጣሉት ማዕቀቦችና በአሜሪካ የታገደባትን በቢሊዮን የሚቆጠር ዳላር የሚያመላክቱ ነጥቦች ሁለቱን ሀገራት ልዩነቶቻቸውን በድርድር እንዳይቋጩ ፈተና ሆነው ነበርም። አደራዳሪዋ ፓኪስታን ሁለቱ ሀገራት በበርካታ ጉዳዮች ስምምነት ላይ ደርሰዋል፣ ቀሪው ስራ ብዙም የሚከብድ አይደለም በማለት በሀገሪቱ ጠቅላይ ሚኒስትር በኩል ከመግለጽ ውጭ ዝርዝር ጉዳዮችን ይፋ አላወጣችም። የሁለቱ ሀገራት ስምምነት በተለይም በዓለም አቀፉ የነዳጅ አቅርቦት ላይ የተከሰተውን የወራት የዋጋ ንረት ወደ ነበረበት ይመልሰዋል የሚለው ተስፋ የጎላ ሆኗል። ይህ በዚህ እንዳለ በእስራኤልና በአሜሪካ የአየር ጥቃት የተገደሉት የቀድሞ የኢራን መንፈሳዊ መሪ አያቶላ አሊ ኻሜኒ እስከዛሬም ድረስ የቀብር ስነ ስርዓታቸው አልተከናወነም። ሲኤንኤን እንደዘገበው ከሆነ ለቀናት በሚፈጅ የቀብር ስነ ስርዓታቸው ይፈጽማል። በመጪው ሐምሌ ማለትም ጁላይ 4 ጀምሮ እስከ 9 ባለው እንደሚከናወን የተነገረው። የኢራን መንግስታዊ ብዙሃን መገናኛዎችን ጠቅሶ ሮይተርስ ባሰራጨው ዘገባ ደግሞ የኻሜኒ የቀብር ስነ ስርዓት የሚፈጸመው በሰሜን ምስራቅ የሀገሪቱ ግዛት በምትገኘው የማሻድ ከተማ ነው። ባለፈው የካቲት ወር የተገደሉት አያቶላ አሊ ኻሜኒ በብሔራዊ ደረጃ በሚደረገው የቀብር ስነ ስርዓት በሚሊዮን የሚቆጠር ህዝብ ይገኛል ተብሎ ይጠበቃል። ኤምሬትስ ለቴህራን ላለመጠቃት ቢሊዮኖችን ከፈለች። የተባበሩት አረብ ኤምሬቶች የሚሰነዘርባትን ጥቃት ለማስቆም ለኢራን በቢሊዮን የሚቆጠር ዳላር ከፍላለች ተብሏል። ይህንን ዘገባ ያወጣው ሮይተርስ ነው። ኤምሬትስ እስካሁን 3 ቢሊዮን ዳላር ለኢራን የከፈለች ሲሆን የስምምነቱ ጠቅላላ መጠን እስከ 10 ቢሊዮን ዳላር ሊደርስ እንደሚችል የቀጠናውን የመረጃ ምንጮች ዋቢ በማድረግ ሮይተርስ ባወጣው ዘገባ አመላክቷል። ሁለት ምንጮች ለሮይተርስ ሲናገሩ ኤምሬትስ ለኢራን የምትከፍለው ጠቅላላ ገንዘብ 20 ቢሊዮን ዳላር ይደርሳል ብለዋል። ክስተቱ አቡዳቢ እጅግ አስገራሚ በሆነ መልኩ የአቋም ለውጥ ማድረጓን የሚያሳይ ነው ተብሏል። ይህ በዚህ እንዳለ ሳዑዲ አረቢያ ለኢስላማባድ ፓኪስታን አዲስ ብድር ለመስጠት የሞከረችበት አካሄድ ኤምሬት ፓኪስታን የውይይት መድረክ በማዘጋጀቷ እንደ ቅጣት በመቁጠር ያለባትን ዕዳ በአስቸኳይ እንድትከፍል መጠየቋን ተከትሎ ነው ተብሏል። ባለፈው ሳምንት የኤምሬትስ የሀገሪቱ ብሔራዊ ደህንነት አማካሪና የአቡዳቢ ምክትል ገዢ የሆኑት ሼህ ሃኑን ቢን ዛይድ አልናህያን ጋር ለሚደረግ ስብሰባ የኢራን እስላማዊ አብዮታዊ ዘብ አባላትን ተቀብላለች። በአሜሪካ ማዕቀብ የተጣለባቸው እነዚህ የአብዮታዊ ዘብ ባለስልጣናት ያረፉትም በታህኑን የክብር እንግዶች ማረፊያ ቤት ነው። ብሉምበርግ በዘገባው ኤምሬትስ ውጥረቶችን ለማርገብ ከከፍተኛ የኢራን ባለስልጣናት ጋር ፊት ለፊት የሚደረጉ ውይይቶችን ለማካሄድ ዲፕሎማቶችን ልካለች ብሏል። እንደ ባለስልጣጤው ዲፕሎማት ለኤምኢኢ እንደተናገሩት መንግስታቸው የስብሰባ የተካሄደው በቴህራን ውስጥ እንደሆነ የሚያምን ሲሆን ይህም ኤምሬትስ ጥቃት እንዳይሰነዝርባት ለማድረግ የተከናወነ ጥረት አካል ነው ብለዋል። ኢላን መስክ በዓለም የመጀመሪያው ትሪሊየነር ሆነም። በሳምንቱ ቱጃሩ ኤለን መስክ የዓለም ቀዳሚው ከበርቴ ሆኗል። የባለሀብቱ ኩባንያ የሆነው ስፔስ ኤክስ ከፍተኛ የአክሲዮን ሽያጭ በሳምንቱ ማካሄዱን ተከትሎ ኤለን መስክ የዓለም የመጀመሪያው ቱጃር ለመሆን በቅቷል። የቴስላና የስፔስ ኤክስ መስራች የሆነው ኤለን መስክ የ1.1 ትሪሊየን ዳላር ባለቤት በመሆን ስሙን ከቱጃሮቹ አናት ላይ በደማቅ ጽፏል። ኤለን መስክ በባለቤትነት በሚያስተዳድራቸው ኩባንያዎች አጠቃላይ ያለው የሀብት መጠን በአክሲዮን ስሌት የ1.11 ትሪሊየን ባለቤት አድርጎታል። መስክ 1 ትሪሊየን የሞላለት የሮኬት፣ የቴሌኮሙኒኬሽን፣ የሰው ሰራሽ አስተውሎት ኩባንያዎቹ የአክሲዮን ገበያ ሽያጫቸው ያለው ድርሻ ተሰልቶ ነው 2.2 ትሪሊየን ዳላር ካስመዘገበ በኋላ ነው በናስዳቅ የአክሲዮን መድረክ። ኩባንያው የአክሲዮን ድርሻዎቹ የመሸጫ ዋጋ እያንዳንዳቸው $135 የነበሩ ቢሆንም ግብይቱ እንደተጀመረ በ$150 ሲሸጡ ቆይተው በኋላም የአክሲዮን ገበያው ፍላጎት በመጨመሩ $176 ደርሰዋል። የስፔስ ኤክስ አክሲዮን ሽያጭ ከመዘጋቱ በፊት $161 ደርሶ ነበርም። መስክ በስፔስ ኤክስ የ42% ድርሻ ያለው ሲሆን ይህም በሚያካሂዳቸው እያንዳንዳቸው ውሳኔዎች ላይ የተናጠል ቁጥጥር ማድረግ እንዲችል ያስችለዋል። የመስክ የዓለም የመጀመሪያው ትሪሊየነር መሆን ወዲያውኑ የሀብት ኢፍትሐዊነትን በሚመለከት ክርክር አስነስቷል።
የቱጃሩ ሀብት የፖላንድ ወይንም የስዊትዘርላንድ ምጣኔ ሀብት ከሚያመነጨው አጠቃላይ ገቢ ጋር ተመሳሳይ ነው። የአሜሪካው ፕሬዝዳንት ትራምፕ ዳግም ለመመረጥ በሚያደርጉት ቅስቀሳ ወቅት የወቅቱን የሀገሪቱን መሪዎች ተችቶ በ100 ሚሊዮን የሚቆጠር ዶላር ሰጥቷቸዋል። መስክ ትራምፕን ለድል ካበቃ በኋላ የዋይት ሃውስ ቤተኛ ሆኗል። የመንግስትን ብቃት ያቀላጥፋል የተባለውን መስሪያ ቤት ዶጅንም መምራቱ ይታወሳል። ቅርብ ጊዜም ትራምፕ ወደ ቻይና ቤጂንግ ባመሩበት ወቅት አብረዋቸው ከተጓዙት መካከል ኤለን መስክ አንደኛው ነው። የመንግስትን ወጪ በከፍተኛ ሁኔታ ቢቀንስም መስክ ለዩኤስኤአይዲ መዘጋት ምክንያት ነው። ምግበ ስለ ድሮኑ ከባድ ምት ተናገሩ። በቃ መስዋዕትነት ተከፍሏል። ጀነራል ምግበ ከቀናት በፊት በህወሓት ታጣቂዎች ላይ የደረሰውን ከበድ ያለ ድሮን ጥቃት ተከትሎ ጄኔራሉ ለመጀመሪያ ጊዜ በዚህ የድሮን ጥቃት የደረሰውን ከባድ ምትና ተከፈለ ያሉትንም መስዋዕትነት በተመለከተ ማብራሪያ ሰጥተዋል። ይህንን የተናገሩት ከህወሓት ታጣቂዎች ከፍተኛ አመራሮች መካከል አንዱ የሆኑት ጀነራል ምግበ ኃይለ ናቸው። ከትግራይ በሽራሮ በኩል በኤርትራ በኩል አድርገው ወደ ሱዳን እየተጓጓዙ በነበረው የህወሓት ታጣቂዎች ላይ የተሰነዘረ የድሮን ጥቃት እንደሆነም የጊዜው መረጃዎች ሲያመለክቱ የነበረ መሆኑ የሚታወስ ነው። ህወሓት በዚያው ሰሞን ባወጣው መግለጫው በእጅጉ ቁጭቱን የገለጸበት ከባድ ጥቃት ነው። በዚህ አቅጣጫ ከባድ መሳሪያዎችም የማጓጓዝ እንቅስቃሴዎች የነበሩ መሆኑም ታውቋል። በድሮን ጥቃቱ ኦራል የተባሉ ወታደራዊ ተሽከርካሪዎችና ኤፍኤስአር የተባሉ የጦር መሳሪያና ሎጂስቲክስ የጫኑ መኪኖች የተመቱ መሆኑም ታውቋል። የድሮን ጥቃቱ የደረሰበት በሱዳን የሚገኘውንና አርሚ 7 የሚባለውን የህወሓት ታጣቂ ኃይል በዚያው በሱዳን ለመቀላቀል ጉዞ ላይ የነበረው አርሚ 15 መሆኑንም መረጃዎች ሲያመለክቱም ቆይተዋል። ህወሓት በሱዳን አሰልጥነው ያዘጋጀው ጦር ያለው ሲሆን በአሁኑ ወቅት ለምን ተጨማሪ ጦር ነው ወደ ሱዳን መላክ አስፈልገው በሚለው ዙሪያ ግን በግልጽ የታወቀ ነገር የለም። የደረሰውን ጥቃትና ጉዳትን ተከትሎ በሰራዊት ውስጥ የፈጠረውን ድንጋጤ ለማረጋጋትና የስነ ልቦና መነቃቃትን ለመፍጠር ንግግር ያደረጉት ጀነራል ምግበ ኢትዮጵያን እንደ ሀገር ከፍ ዝቅ ሲያደርጉም ተሰምተዋል። ባንዲራዋ ከፍ ብሎ እንዲውለበለብ ሃይማኖቷ ተጠብቆ እንዲቆይ ያደረግናት ኢትዮጵያ የምትባል ሀገር ዛሬ በእኛ ላይ ተገልብጣ የዘር ማጥፋት እየፈጸመችብን ነው ሲሉም ጀነራል ምግበ በዚሁ በሰሞኑ ንግግራቸው ከሰዋል። ከዚህም በመቀጠል በድሮን ጥቃቱ ከባድ ምትን አስተናግደዋል የተባሉትን የአርሚ 13 አባላትን ጉዳይ በተመለከተም ጀነራል ምግበ አንስተው እርግጥም መስዋዕትነቱ ተከፍሏል ሲሉም በቁጭትና በንዴት የተናገሩበት ሁኔታ ታይቷል። በዚሁ ንግግራቸውም ጀነራል ምግበ እንዲህም አሉ። ያን ጊዜ መስዋዕትነትን የከፈሉት ትላንት ከጎናቸው ነው የህዝብ አደራን ይዘው ሲታገሉ የነበሩ ናቸው። ዛሬ እነሱ የሉም፣ መስዋዕትነትን ከፍለዋል። እናንተ ቀሪዎቹ የእነሱን ዓላማ ይዛችሁ እንድትቀጥሉበት የተከፈለ መስዋዕትነት ነው። ከዚህ ውጭ ምንም የተለየ ነገር የለም። እነሱ የከፈሉት መስዋዕትነት የተከበረ መስዋዕትነት ነው። እዚህ ጋር አንዳንድ ነገር አስረግጬ ልነግራቸው የምፈልገው ነገር ቢኖር በዚህ ጥቃት ምክንያት የሚንበረከክ ህዝብ ሰራዊትም ሆነ አመራር የሌለ መሆኑን ነው። እኛ የመንበርከክ ታሪክ ያለን ህዝብ አይደለንም። እውነቴን ነው የምላችሁ። በዚህ በማህበራዊ ሚዲያ እንዲህና እንደ የሚባለውን ነገር በተመለከተ እሱን ተዉት። አሁንም እንደ ህዝብ ተደራጅተን ትግላችንን እንቀጥላለን። አሁን ያለንበት ምዕራፍ እጅግ ወሳኝ ነው። በዚህ ትግል ውስጥም አንድም የታሰርንበትን ገመድ በጥሰን እንወጣለን ወይም በታሰርንበት ገመድ ታንቀን እንጠፋለን ሲሉም ነበር የተናገሩት። በህወሓት የ17 ዓመታት የትጥቅ ትግል ወቅት የወቅቱ የታጣቂዎች አመራር የነበሩት ጀነራል ምግበ በኢትዮጵያ መከላከያ ሰራዊት ውስጥ እስከ ብርጋዴር ጀነራልነት ደረጃ ደርሰዋል። በአዲስ አበባም ጭምር ቤቶች ያሏቸው ጀነራሉ ስማቸው በተለይ ደግሞ ከትግራይ የወርቅ ማዕድን ዝርፊያና የኔትወርክ ሽያጭ ጋር በተያያዘ በሙስና የሚነሳ ሲሆን እሳቸው ግን ደጋግመው ራሳቸውን ሲከላከሉም ይታያል። በድሮን ደረሰ የተባለውን ጥቃት በተመለከተም ህወሓትን መግለጫ በማውጣት የፌዴራሉ መንግስትን የከሰሰ መሆኑ የሚታወስ ሲሆን በህወሓት ታጣቂዎች አመራር ደረጃ የጉዳቱን ሁኔታ በተመለከተ ማብራሪያ ሲሰጥበት ጀነራል ምግበ መጀመሪያው ሆነው ታይተዋል። የደረሰው ጉዳት ሰፋ ያለ ነው ቢባልም በቁጥር ደረጃ የተቀመጠ ዝርዝር መረጃ ግን አልታየም። ጉዳቱን በተመለከተ በተለያዩ ማህበራዊ ሚዲያዎች ሲዘዋወሩ የታዩ አነስተኛ ቪዲዮዎች የታዩ ሲሆን ጀነራል ምግበ በዚሁ የማነቃቂያና ማበረታቻ ንግግራቸውም የማህበራዊ ሚዲያውን ጉዳይ እርሱት፣ ትኩረታችሁን ወደ ዋነኛው ዓላማችሁ አድርጎ አይነት ማብራሪያን ሲሰጡ ታይተዋል። ህወሓት ከፍ ባለ ገንዘብ የድሮን መከላከያዎችን በመግዛት ራሱን አደራጅቷል ቢባልም እስካሁን የታየ ነገር ግን የለም። በዚህ ጉዳይ አንዳንዶች የለም የተገዛ ነገር የለም ውሸት ነው ሲሉ፣ ሌሎች ደግሞ የድሮን መከላከያው ቢገዛም አገዛዙ ላይ የተፈጠረ የደላሎች ማታለል ተግባር ስለነበረበት አልተሳካም እያሉም ነው። ኦኬ አካል ናይቱ ናይ መከታ አካል በዚ ሕጂ ዝክፈል ዘሎ መስዋዕቲ ዝንብርከክ ህዝቢ የለ፣ ዝንብርከክ ምምሕዳር የለ፣ ዝንብርከክ ናይ ሰራዊት አመራርሓ የለ፣ ዝንብርከክ ናይ 13 አባል የለ። በቀጣይ ርዕስ በትግራይ ርችት መተኮስም ተከልክሏል። የህወሓት አነጋጋሪ አዋጅ ዝርዝር ይፋ ሆነ። ህወሓት የጊዜያዊ አስተዳደርን በኃይል ስልጣን ቀምቶ ከጦርነቱ በፊት የነበረን ምክር ቤት መመለሱ ይታወቃል።
ህወሓት ስልጣኑን መጨበጡን ካረጋገጠ በኋላ ብዙዎች ከኤርትራ የተቀዳ ነው ያሉትን የአፈና ረቂቅ ህግ ማውጣቱ ይታወሳል። ረቂቅ ህጉ በእጅጉ አነጋጋሪ ሆኖም ሰንብቷል። አሁን ላይ ረቂቁ በተመለሰው ምክር ቤት እንደሚጸድቅ እየተጠበቀ ሲሆን በውስጡ ቀደም ሲል ከተሰሙ ባሻገር ዝርዝር መመሪያዎች ይፋ ሆነዋል። አጠቃላይ ሰነዱ በ6 ምዕራፎች የተከፋፈለና በ44 ገጽ የቀረበ ረቂቅ አዋጅ ሲሆን በአዋጁ መግቢያ ላይ ጠላት ሲል የጠራው የፌዴራል መንግስት የፕሪቶሪያን ስምምነት በማፍረስ በትግራይ ህዝብ ላይ ሁሉንም አይነት በደልና ግፍ እየፈጸመ ስለሆነ የትግራይ ህዝብና መንግስት ራሳቸውን የመከላከል ተፈጥሯዊና ህጋዊ መብት አላቸው ሲል ያስቀምጣል። በረቂቅ አዋጁ የመጀመሪያ ክፍል አንቀጽ 5 ላይ ዕድሜና ጤና የሚፈቅድለት ማንኛውም የትግራይ ተወላጅ የክልሉ መንግስት የሚያቀርብለትን የክተት ጥሪ ተቀብሎ የመሳተፍ ብሔራዊ ግዴታ እንዳለበት ይደነግጋል። በሶስተኛው ክፍል ደግሞ የወንጀል ተጠያቂነት በሚለው የረቂቁ ክፍል ስር በትግራይ ጦር ውስጥ ለመቀላቀል ወይም ለመዋጋት ፈቃደኛ ያልሆነ ማንኛውም ሰው በደጀን ወይም በግንባር ግዴታውን እንዲፈጽም ጥሪ ቀርቦለት ያልተቀበለ ከሆነ ከ10,000 እስከ 50,000 ብር ተከቶ ግዴታውን እንዲፈጽም ይደረጋል ሲል ያስቀምጣል። በዚህ ረገድ የሰራዊቱን ወይም የመንግስትን እንቅስቃሴ ማጋለጥ፣ ህገወጥ የጦር መሳሪያዎችን መያዝ፣ ጥይት እንዲሁም ርችት መተኮስ እንዲሁም ለማምለጥ መሞከርና ከብሔራዊ ጥሪ ጋር አለመተባበር በእስራትና በገንዘብ ቅጣት ከሚያስቀጡ ድርጊቶች መካከል መሆናቸውን ይዘረዝራል። በአንቀጽ 29 እስከ 30 ደግሞ በተለይም በጦርነት ጊዜ በመሰረተ ልማት በህዝብና በመንግስት ተቋማት ላይ የሚደርስ ጉዳት ከጠላት ጋር መተባበርና የሚስጥር ማሹለክ በእስራትና በገንዘብ እንደሚያስቀጣ የተገለጸ ሆኖ ነገር ግን ድርጊቱ ሆን ተብሎ ከተፈጸመ በእድሜ ልክ እስራት ወይም ሞት ሊያስቀጣ እንደሚችል ይገልጻል። እንዲሁም እንቅስቃሴው በህዝቡ ላይ አለመረጋጋት የሚፈጥር ከሆነ በህግና በህገ መንግስታዊ ስርዓቱ ላይ ወይም በባለስልጣናት ወይም በትግራይ ሰራዊት ላይ ጉዳት ማድረስ የእድሜ ልክ ጽኑ እስራት ወይም እስከ ሞት ሊያስቀጣ የሚችል ወንጀል ሆኖ ሰፍሯል። እንዲሁም ከውጭ መንግስት ጋር በመተባበር የትግራይ ሉዓላዊነት አደጋ ላይ የሚጥል ድርጊት መፈጸም እንደ ድርጊቱ አይነት ከባድ ከሆነ እስከ ሞት ድረስ የሚያስቀጣ እንደሆነ ይዘረዝራል። በሰነዱ አንቀጽ 44 ላይ የተገለጸውና እስከ ሞት ቅጣት የሚያደርሰው ወንጀል ከጠላት ጋር የኢኮኖሚ ትብብር ማድረግ ወይም መመካከር የሚል መሆኑን ይገልጻል። የጦርና የዘር ማጥፋት ወንጀሎች በትግራይ ህዝብ ወይም በተወሰነ የትግራይ ማህበረሰብ ላይ ሆን ተብሎ እንዲፈጸም የቀሰቀሰ ትዕዛዝ የሰጠም ሆነ በራሱ ለመፈጸም የተንቀሳቀሰ በእድሜ ልክ እስራት ወይም እስከ ሞት በሚደርስ ይቀጣል ሲልም ያክላል። ረቂቅ ህጉ ይህ በተለያዩ መንገዶች ይገለጻል ሲል አስፍሮ ከእነዚህም ውስጥ ረሃብን ወይም መድኃኒትን እንደ ጦርነት መሳሪያ መጠቀም ወይም የጥንት ቅርሶችንና የአምልኮ ቦታዎችን ሆን ተብሎ ማውደም በሞት ከሚያስቀጡ ድርጊቶች መካከል ተካቷል። የመስዋዕትነትን ክብር ማሳነስ፣ የተዋጊዎችንና የቤተሰቦቻቸውን ክብር መንካት፣ በተለይም የተደራጀ የሚዲያ ቅስቀሳ ከሆነ እስከ 15 ዓመት የሚደርስ እስራት እንደሚያስቀጣ የቢቢሲ ዘገባ ያመለክታል። በተጨማሪም በትግራይም ሆነ ከትግራይ ውጭ ትግሉን የሚተች ሰዎች ወደ ትግል እንዳይገቡ የሚያበረታታና ትግሉን የሚቃወም ማንኛውም ሰው እስከ 5 ዓመት የሚደርስ እስራት እንደሚቀጣ ይገልጻል። በወንጀልና ቅጣት አንቀጹ በማህበረሰብ ውስጥ ችግር ሊያስከትሉ የሚችሉ ወሬዎችንና ሐሰተኛ መረጃዎችን መንዛት እንደ ወንጀል ይደነገጋል። አንቀጽ 48 ደግሞ በትግራይ ሰራዊት ላይ በማንኛውም መንገድ ፕሮፓጋንዳ ማካሄድ ወይም ሆን ተብሎ ከጠላት ጋር በመተባበር ሆን ተብሎ እንዲጠቃ ማድረግ፣ የትግራይ ተወላጆችን ለጠላት መመልመልና የትግራይ ጦር እንዲከዳ ማነሳሳት እና ማበረታታት የዕድሜ ልክ እስራት ወይም በሞት የሚያስቀጣ ወንጀል ይላል። ከዚህ ጋር በተያያዘ ሌላው ሞት የሚያስቀጣው ወንጀል ተቀጣጣይ ፈንጂ ያፈነዳና በአደጋው ሰው ከሞተ በህዝብና በአካባቢ ላይ ከፍተኛ ውድመት ካደረሰና ከተዛመተ የሚል ይገኝበታል። በተጨማሪም የትግራይ ጸጥታ ኃይሎች የሚጠቀሙበትን ምግብ ወይም ውሃ መመረዝ እስከ 15 ዓመት በሚደርስ እስራት የሚያስቀጣ መሆኑ ተጠቅሷል። በተጨማሪም በአራጣና ተዛማጅ የኢኮኖሚ ሴራ፣ ህገወጥ የገንዘብ ዝውውርና መድኃኒት የደበቀ ወይም በተጋነነ ዋጋ የሸጠ እስከ 300,000 ብር ቅጣት ሊጣልበት እንደሚችል ይደነግጋል። ከዚህ በተጨማሪም በአዋጁ አንቀጽ 58 ላይ ሰፊ ስፍራ የተሰጠው ጉዳይ ነዳጅን ይመለከታል። ነዳጅን የደበቀ ከውሃ ጋር ቀላቅሎ የሸጠ ወይም ደግሞ ለጸጥታ ኃይሎች የተቀመጠ ነዳጅ ላይ ጉዳት ያደረሰ፣ ያታለለ የ25 ዓመት እስራት እንዲሁም ከ50,000 እስከ 100,000 ብር ቅጣት ሊደርስበት እንደሚችል ረቂቁ ይገልጻል። በቀጣይ ርዕስ የሮማው ጳጳስ ለኢትዮጵያ ካቶሊካዊት ቤተክርስቲያን አዲስ ሊቀ ጳጳስ ሾሙ። የኢትዮጵያ ካቶሊካዊት ቤተክርስቲያን ሊቀ ጳጳስና የአዲስ አበባ ሀገረ ስብከት ዘማሪ ሜትሮፖሊታን ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሱራፌል ሐዋርያዊ ኃላፊነታቸውን በፈቃዳቸው መልቀቃቸውን ተከትሎ ከሮማ ቫቲካን ለቤተክርስቲያኑ አዲስ ሊቀ ጳጳስ ተሹሟል። ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ሐዋርያዊ መንበራቸውን የለቀቁት የ75 ዓመት የዕድሜ ጣሪያን ማለትም የካቶሊክ ቀኖናዊ ጡረታ ዕድሜን በማለፍን ተከትሎ 78ኛ ዓመት የልደት በዓላቸው በደረሰበት ወቅት መሆኑ ተነግሯል። እንደ አውሮፓውያን አቆጣጠር ከ1999 አንስቶ ለበርካታ ዓመታት ቤተክርስቲያኒቱን በሊቀ ጳጳስነት የመሩት ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ኃላፊነታቸውን ያስረከቡት በጡረታ ምክንያት እንደሆነ ቤተክርስቲያኗ ከቀናት በፊት አስታውቃለች። የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ላቀረቡት ከኃላፊነት የመነሳት ጥያቄ ፈቃድ የሰጡ ሲሆን
በምትካቸው አቡነ ተስፋዬ ታደሰ ገብረስላሴን አዲሱ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ወይም አርች ቢሾፕ አድርገው መሾማቸውን የቤተ ክርስቲያኗ መረጃ ያመለክታል። አዲሱ ሊቀ ጳጳስ የ56 ዓመት ዕድሜ ባለጸጋ ሲሆኑ ትውልዳቸው በሐረር ከተማ ነው። እንደ አውሮፓውያን አቆጣጠር በ1986 የካቶሊክ ኮምቦኒ ሚስዮናውያንን የተቀላቀሉ ሲሆን በ1995 የቅስና ማዕረጋቸውን ተቀብለዋል። እንደ ቫቲካን መረጃ ከሆነ አዲሱ የኢትዮጵያ ካቶሊክ ሊቀ ጳጳስ በሮማው ጳጳሳዊ ግሪጎሪያን ዩኒቨርሲቲ ወይም ፖንቲፊካል ግሪጎሪያን ዩኒቨርሲቲ የእምነት ትምህርታቸውን የተከታተሉ ናቸው። አቡነ ተስፋዬ ከዚህ ቀደም በኢትዮጵያ በጉጂ ዞን የሚገኘውን የሃሮዋቶ የካቶሊክ ሚሽንን በበላይነት ሲመሩ እንደነበር የሹመት መረጃው ይጠቁማል። የቀድሞ ሊቀ ጳጳስ ካርዲናል አቡነ ብርሃነ ኢየሱስም ልክ እንደ ተተኪያቸው በሐረር ከተማ የተወለዱ ሲሆን በእሳቸው የጵጵስና ዘመን በኢትዮጵያ ካቶሊካዊት ቤተ ክርስቲያን ታሪክ በርካታ በጎና መልካም ተግባራት የተከናወኑበት ስለመሆኑ የቫቲካን መረጃ ያሳያል። ሊቀ ጳጳስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ የሃይማኖታዊ እንቅስቃሴዎች ብዙ በማይበረታቱበት በደርግ ዘመን በጅማ ከተማ ለ7 ወራት ታስረው እንደነበርም የቫቲካን መረጃ ያስታውሳል። ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ከኢትዮጵያ ባሻገር ኤርትራን ጨምሮ የምስራቅ አፍሪካ የካቶሊክ ጳጳሳት ጉባኤ ኤምኢሲኤ ሊቀመንበር ሆነው በታማኝነት አገልግለዋል። በሮማው ርዕሰ ሊቃነ ጳጳሳት ውሳኔ መሰረት የአቡነ ብርሃነ ኢየሱስ ተተኪ በመሆን አቡነ ተስፋዬ ታደሰ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆነው በይፋ ተሹመዋል። በቀጣይ መረጃ ግራ አጋቢው የአሜሪካና ኢራን ስምምነት። ኢራንና አሜሪካ የሰላም ስምምነትን ሊፈራረሙ መሆኑ እየተነገረ ነው። ሆኖም ይህ ሊፈረም ነው የተባለው ስምምነት ጉዳይ በርካቶቹን ግራ አጋብቶ እንደቀጠለ ነው። ግራ አጋቢነት የተፈጠረው መቼ ይፈረማል በሚለውና ለመሆኑ የስምምነቶቹ ይዘትስ ምንድናቸው በሚሉት ነጥቦች ጉዳይ ነው። ዘገባዎቹም ይህንኑ እያመለከቱም ይገኛሉ። ሆኖም ስምምነቱ መቼ ይፈረማል፣ የስምምነቱ ይዘትስ ምን ይመስላል በሚለው ዙሪያ ግን እስካሁንም ድረስ ጥርት ያሉ መረጃዎች አለመውጣታቸውን ተከትሎ በርካታ ሚዲያዎች ውስጡን እያነፈነፉ ይገኛሉ። በተለይ ከኢራን በኩል ነገሮች ዝግ እንደሆኑ ይገኛሉ። ትራምፕ እንደተለመደው ፊት በማለት እየፈጠኑ ነው። ከገቡበት የጦርነት አጣብቂኝ የሚገላግላቸው በመሆኑ የስምምነቱን መፈረም በእጅጉ ፈልገውታል። ከዚሁ ጋር በተያያዘም ትራምፕ ስምምነቱ በዕለተ እሁድ ይፈረማል በማለት አሳውቀዋል። ፕሬዚዳንት ዶናልድ ትራምፕ ዛሬ በ80ኛ ዓመት ልደታቸው ቀን ስምምነቱ እንደሚፈረም እየጠበቁ እንደሚገኙ የቢቢሲ ዘገባ አመላክቷል። ሆኖም ኢራን ስምምነቱ የሚፈረምበት ጊዜ ላይ አሁንም ጥርጣሬ እንዳላት ገልጻለች። የስምምነቱን መፈረም በተመለከተ ኢራናውያን ተቃዋሚዎችም ቅሬታ እያሰሙ ነውም ተብሏል። የስምምነቱን የፊርማ ጊዜ በተመለከተ ቴህራን የለም የእሁድ ፊርማ የሚባል ነገር የለም፣ እርግጥ ነው ስምምነት ላይ ተቃርበናል፣ ነገር ግን የስምምነት ፊርማ ቀን ግን አልቆረጥንም፣ የምን ችኮላና መራወጥ ነው ብላለች። አደራዳሪ የሆነችው ፓኪስታንን ብትሆን ስምምነቱ እሁድ እንደሚፈረም ገልጻ ነበር። ሆኖም ከኢራን አቋም አንጻር የሚሆን አይመስልም። ከዚህ ውጭም ሁለቱ ሀገራት ይፈራረማሉ የተባለውን የመግባቢያ ስምምነት ወይም ሜሞራንደም ኦፍ አንደርስታንዲንግ በተመለከተ ግልጽ የሆኑ መረጃዎች እየወጡም አይደለም። የኢራን የኒኩሌር ጉዳይ፣ የሆርሙዝ መከፈት፣ ኢራን እየጠየቀችው ስላለው የማዕቀብ መነሳትና የታገደባት ገንዘብ መለቀቅን በተመለከተ ሲነሱ የነበሩ የመደራደሪያ ነጥቦች ናቸው። የመግባቢያ ስምምነት ይፈረማል ሲባል በየትኞቹ ነጥቦች ላይ ምን አይነት ስምምነት ላይ ደርሰው ነው የሚለውን በተመለከተ አሁንም እየወጡ ያሉት መረጃዎች ግልጽነት የጎደላቸው ሆነው እየታዩ ነው። ይፈረማል የተባለው ስምምነት በዝርዝር ጉዳዮች ላይ ትኩረቱን የሚያደርግ ሳይሆን ጠቅላላ ጉዳዮችን የሚያመለክት የመግባቢያ ስምምነት መሆኑም እየተነገረ ነው። ትራምፕ ስምምነቱ ኢራን ኒኩሌር የጦር መሳሪያን እንዳትታጠቅ የሚያደርግ ስምምነት ነው፣ በ2015 ኦባማ ከኢራን ጋር ተፈራርሞት ከነበረው ፈጽሞ የተለየ ስምምነት ነው ሲሉም ትራምፕ ተናግረዋል። በመግባቢያ ሰነዱ መሰረት የተኩስ አቁሙ ለ60 ቀናት ተራዝሞ ስለ ኢራን የኒኩሌር መርሃ ግብር ድርድር ይጀመራል መባሉንም ዘገባዎች እያመለከቱ ይገኛሉ። ስምምነቱ እንደተፈጸመ በአፋጣኝ ሆርሙዝ ሰርጥ የሚከፈት መሆኑንም ትራምፕ አክለዋል። ስምምነቱን በተመለከተ እስካሁን ባለው ሁኔታ በኢራን በኩል የተሰማ ዝርዝር ሀሳብ የለም። አሁን የተዘጋጀው ረቂቅ የመግባቢያ ስምምነት ነው መባሉን ግን ኢራን አረጋግጣለች። አንዳንዶች የመግባቢያ ስምምነቱ አሁን ያለውን ውጥረት የሚያረግብና በየጊዜው የሚያገረሸውን ጦርነት የሚያስቀር እንጂ የድርድር የመጨረሻ ሰነድ አይደለም እያሉ ይገኛሉ። ሌሎች ዝርዝር የኒኩሌርና ሌሎች ወሳኝ አንገብጋቢ ጉዳዮች በቀጣይ በሚኖሩ ንግግሮች የሚታዩ እንጂ አሁን ባለው ሁኔታ ሁለቱን ሀገራት የማያግባቡ ሌሎች ጉዳዮችን ማንሳቱ አስፈላጊ ሆኖ አልተገኘም እየተባለም ይገኛል። የፓኪስታን ጠቅላይ ሚኒስትር ሻህባዝ ሻሪፍ በሁለቱ ወገኖች የመግባቢያ ሰነዱ ላይ እንደተስማሙ ገልጸዋል። ኢስላማባድ ስምምነቱ ላይ ኤሌክትሮኒክ ፊርማዋን እንደምታኖርም አክለዋል። ስምምነቱ ከተፈረመ በኋላ በቀጣይ ሳምንት የባለሙያዎች ውይይት እንደሚቀጥል ጠቅላይ ሚኒስትሩ ተናግረዋል። ሁለቱን ሀገራት በዋናነት ያሸማገሉት ፓኪስታንና ኳታርን ጨምሮ ሌሎች ሀገራትም ስምምነቱ ላይ ይፈርማሉ ተብሎ ይጠበቃል። ኳታር በኢራን እስራኤል አሜሪካ ጦርነት ወቅት ከባድ የኢራንን ወታደራዊ ምት ካስተናገዱት ሀገራት መካከል ናት።
በቀጣይ ርዕሳችን ሶማሊላንድ በታይዋን የዲፕሎማቲክ ቢሮ ከፈተች። የእስራኤል እውቅና ወጥመድ ነው። ፕሬዝዳንት ሐሰን ሼክ ከሶማሊያ ተገንጥላ ነፃነቷን ያወጀችውና ከእስራኤል የመጀመሪያውን የሀገርነት እውቅና ያገኘችው ሶማሊላንድ ቻይናን ያስቆጣ ድርጊት በሳምንት ውስጥ ፈጽማለች። ራስ ገዝ የሆነችው ሶማሊላንድ ቻይና የግዛት አካል ናት በምትላት ታይዋን ውስጥ የዲፕሎማቲክ ቢሮ በመክፈት በይፋ ስራ ማስጀመሯን አስታውቃለች። ሀርጌሳ ለሶማሊላንድ አዲስ የዲፕሎማሲ ቢሮ ወደ ስራ ማስገባቷንና አምባሳደር መሐሙድ አደም ጃማን መሾሟን አስታውቃለች። ሶማሊያና ቻይና ሶማሊላንድ ከታይዋን ጋር የምታደርገውን ዲፕሎማሲያዊ ግንኙነት በጥብቅ ሲቃወሙ የቆዩ ሲሆን ይህ የሶማሊላንድ የቅርብ ጊዜ እንቅስቃሴም በቤጂንግ ዘንድ ያልተወደደ ሆኗል። ሶማሊላንድ የሾመቻቸው አምባሳደር ጃማ ሶማሊላንድና ታይዋን ለሶማሊያና ለቻይና ተጽዕኖ እንደማይንበረከኩና ሶማሊላንድም ከማንኛውም ሀገር ጋር ግንኙነት የመመስረት ሉዓላዊ መብት እንዳላት መናገራቸውን የሮይተርስ ዘገባ አመልክቷል። ታይዋን ከእስራኤል እውቅና ዓመታት በፊት በሶማሊላንድ የዲፕሎማቲክ ተልዕኮ መስረታ እንደነበር ይታወቃል። ታይዋን የውክልና ቢሮዋን በሶማሊላንድ የከፈተችው እንደ አውሮፓውያን አቆጣጠር በ2020 ላይ ነበር። በቅርቡ የታይዋን ልዑካን ወደ ሶማሊላንድ እንዳይሄዱ የሶማሊያ መንግስት አግደው እንደነበርም ይታወሳል። ቤጂንግም የሁለቱን ወገኖች ግንኙነት በተመለከተ ጥብቅ ማስጠንቀቂያ አሰምታ ነበር። በተጨማሪም ታይዋን ለሶማሊላንድ የፖሊስ፣ የባህር ጥበቃ፣ ወታደራዊ ቁሳቁስና ስልጠና ጭምር እንደምትሰጥ ይታወቃል። በተያያዘ መረጃ ከሰሞኑ ስለ ሶማሊላንድ አስተያየት የሰጡት የሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ የእስራኤል ለሶማሊላንድ እውቅና መስጠት ለሶማሊላንድ የዲፕሎማቲክ ድል ሳይሆን የዲፕሎማሲ ወጥመድ ነው ሲሉ ተደምጠዋል። ይህ ድርጊት ሶማሊያን ወደ ጦርነት የሚጎትት ወጥመድ ነው ያሉት ፕሬዝዳንቱ እስራኤል ወደ ሶማሊላንድ ሄዳ ወጥመድ ያጠመደችው ቀደም ብላ ከሶማሊያ ማዕከላዊ መንግስት ጋር መስማማት ሳትችል ስለቀረች ነው ሲሉ አዲስ መረጃ አውጥተዋል። እስራኤል ለራሷ የደህንነት ፍላጎት ብቻ ስትል ወደ ሶማሊላንድ መታለች ያሉት ፕሬዝዳንት ሐሰን ሼክ መሐመድ እስራኤል 3 አስርት ዓመታትን ለተሻገረው የሶማሊላንድ የእውቅና ፍላጎት እምብዛም ግድ የላትም ሲሉ አክለዋል። ሶማሊላንድ እውነተኛ እውቅና አልተቀበለችም፣ ወደፊትም አትቀበልም፣ ከእስራኤል የተሰጠውም ወጥመድ ነው ሲሉ ተከራክረዋል።